የሰው ልጅ ታላቅነት የሚለካው ባለው ነገር ሳይሆን በሚሰጠው ነገር ነው። ብዙ ነገር ሊኖረን ይችል ይሆናል፣ ግን ለሰዎች ባለን በጎ ሐሳብ፣ ለሰዎች በምናደርገው መልካም ነገር ማንነታችን የሚለካው የሰውነት ክብራችን ሚዛኑ ለሰዎች በምናደርገው ነገር ነው። ምን ይላሉ? ፀሐይን ተመልከቱ፣ በውስጧ የያዘችው ሃይድሮጅን ጋዝ ነው። በሃይድሮጅን ነው ራሷን የምታቃጥለው። በጣም ከፍተኛ የእሳት አጠሏል ፀሐይ ውስጥ የምትሰጠው ግን ብርሃን። ምድራችን በብርሃን ሞልታ የምትገኘው ፀሐይ ነች። ከፀሐይ የምንማረው ብዙ ነገር አለ። ከምንይዘው በላይ የምንሰጠው ነገር ዋጋ አለው። ብዙ ሰዎች ብዙ ነገር ሊኖረን ይችል ይሆናል፣ የምንሰጠው ነገር እስከሌለን ድረስ ግን ምንም ነን። ለምድር የምንጨምረው ለሰው ልጅ የምናክለው ነገር እስከሌለን ድረስ ምንም አይደለም። ምንም ማለትም አይደለንም። አለን ግን የለን፣ ምክንያቱም አልሰጠን። ትንሽም ኖሮን የምንሰጥ ከሆነ ግን ታላቆች ነን። ስለዚህ ኢንሻአላህ ወንድሞቻችን መጥፎ ነገር ላይ እንዳይወድቁ እናግዛቸው፣ ከኛም ደግሞ መልካም